ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የቴጂ ዩቱብ ቻናል ተከታታዮች እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? ሰላም ናችሁ? እንደ የሰዓት አቆጣጠራችሁ ወዳችሁዬ ሰላም ናችሁ? ሰላማችሁ ይብዛልኝ። እንዴት ናችሁ? በተረፈ አላችሁ ለምን እግዚአብሔር የተመሰገነ ይሁን። እንግዲህ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። አሁንም ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው ሁሎችዬ። ዛሬ ደግሞ አጠር ባለ ቪዲዮ መጥቻለሁ። እሱ ምንድን ነው እንግዲህ ያው የስጋ ወጥ ሳሎን አለ ሀሜሉታል እንግዲህ በአረቦቹ ማለት ነው። እሱንም መጠን ባለ እጅ መጥቻለሁ ማለት ነው። አሁን እንግዲህ ሽንኩርቱና ስጋና ዘይቱን አንድ ላይ እንግዲህ ያው ጨምሬ እያማሰልኩት ነው ማለት ነው። እና ያው እንግዲህ ቀጠን አድርጌ ነው የምሰራላቸው እና ሰምታችኋል። ያው ነጭ ሽንኩርት ጨመርኩ። ነጭ ሽንኩርቴን ጨምሬያለሁ። እንግዲህ ያው ሁሉም እንደየቤቱ እንደየሞያው አይደለም ይሰራው። አዎ። እና እንግዲህ ሀሳብ አስተያየታችሁን ያው ኮመንት ስር እፈልጋለሁ። እንግዲህ ሁሌም እንግዲህ ያው ላይክ አድርጉ። ላይክ እያደረጋችሁ ቪዲዮዬን ጀምሩት ማለት ነው። እና በተረፈ ሰላማችሁ ብዝት ይበልልኝ። ያውና እንግዲህ በዚህ መልኩ እንግዲህ ስጋዬን ያውና አቁላልቼዋለሁ። አሁን እንግዲህ ያው ፍረሽ ቲማቲም 2 ፍረሽ ቲማቲም ጨምሬያለሁ ማለት ነው። እንግዲህ ውዶች በተረፈ ሰላም ናችሁ አላችሁ ወይ? ያለውን እግዚአብሔር የተመሰገነ ይሁን። እንግዲህ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ያው ቲማቲሜ ይኸውና በዚህ መልኩ እንደዚህ ጥብስ ቲማቲሜ፣ ነጭ ሽንኩርቴና ስጋዬ እንደዚህ ተጠብሷል ማለት ነው። አሁን እንግዲህ ያው ቅመም እጨምራለሁ። ይሄ እንግዲህ የበግ ቅመም ነው። የበግ ስጋ ቅመም ማለት ነው። የበግ አላልኩም እንዴ? እና የበግ ስጋ ነው ቅመም ነው። ይሄ ደግሞ እርድ ትንሽ ጨምሬያለሁ። ከዛ በመቀጠል ደግሞ ያው ይሄም የስጋ ቅመም ነው። እንግዲህ ያው የስጋ የዶሮም የአሳም የተለያየ ነው ማለት ነው። እዚህ እንግዲህ አረቦቹ ጋር ቅመም የሚቸግራል ነገር የለም፣ በየአይነቱ ሞልቷል። ይሄም እንግዲህ ያው ኬሪ ቅመም ነው። እሱም ይሄ ነው እንግዲህ ከሁሉም ሚክስ የሆነ ኬሪ በጣም ሽታው ይጣፍጣል። ቆንጆ ነው። ምግብ ያጣፍጣል፣ ምግብ ያሸታል ማለት ነው። እኔ ወዶች እንግዲህ ቁንዶ በርበሬ ደግሞ አንድ ግማሽ ማንኪያ ጨምሬያለሁኝ። የኔ ወዶች እንግዲህ ይሄንን ያው ይሄ ደግሞ ባህራት መሸቀል ይሉታል አረቦቹ ቅመም ማለት ነው። ይሄ ያው ይሄ ከምግብ ውስጥ ሁሉንም ምግብ ስንሰራ እንጨምራለን ማለት ነው። እና ይሄን በሚመስል መልኩ አቁላልተነዋል ማለት ነው። እንግዲህ አሁን ትንሽ ከተቁላላለን በኋላ ምን እናደርጋለን? እንግዲህ ውሃ እንከልሳለን ማለት ነው። ያው ቀጠን አድርገን ነው የምንሰራው። ያው መረቅ ነው፣ እንደ መረቅ ነው ማለት ነው። ሳሎን አለ ሀም ብለን ማለት ነው። እንግዲህ ይሄን በሚመስል መልኩ ያው ተጣብሶልናል። አሁን ምን እናደርጋለን? እንግዲህ ያው ውሃ እንከልሳለን ማለት ነው። አሁን እንግዲህ ጥብስ ብሎልናል። አሁን የሞቀ ውሃ አለን፣ ውሃ እንጨምራለን ማለት ነው። የፈላ ውሃ አለኝ። ያን የፈላ ውሃ ያውና እጨምርበታለሁ ማለት ነው። እንግዲህ አጥለቀለቀችው፣ ትዕግስት አጥለቀለቀችው ጨመረችበት ማለት ነው። ውሃውን ያው በጣም ቆንጆ ነው። ሞክሩት። ሞያሺ ዝርዝርልሽ የሚባለው ትዕግስት ቤት ነው። እሺ። እና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ወይም እህቶቼ። እንግዲህ ያውን ከደን አድርገውና ትንሽ ይበስላል ማለት ነው። ስጋው ትንሽ ውሃው መጠጥ እስከሚያደርግ ድረስ እንጠብቃለን ማለት ነው። ያው ስጋ ሲንተከተክ በእንትኑ በተፈጥሮ እንትን አለው ታውቃላችሁ፣
ይወፍራል ራሱ እና ውዶችዬ በዚህ መልኩ እንግዲህ ትንሽ ደግሞ ተክ ይበለልን። ያው እንግዲህ ደስታን ተክትኳል። በጣም ያምራል፣ በጣም ይጣፍጣል። ስሩት፣ ሞክሩት። ደግሞ ይሄ ቅጠሉ ምንድን ነው እንዳትሉ፣ ይሄ ወረገ ቃል ማለት እንግዲህ ወረገ ሂንዲ ይሉታል አረቦቹ። ምግብ ውስጥ የማይጠፋ ነው ማለት ነው። አሁን ድንች፣ ካሮት ጨምሬያለሁ። እኔ እንግዲህ ያለኝ ድንችና ካሮት ብቻ ስለሆነ ነው። ኮሳም ጨምሩ፣ ባትንጃን መጨመር ትችላላችሁ። የአበባ ጎመን መጨመር ትችላላችሁ። ሁሉንም መጨመር ትችላላችሁ። ያላችሁን አታክልት መጨመር ትችላላችሁ ማለት ነው። እንግዲህ ይሄ የማያቃጥለው ቃሪያ ማለት ፍልፍል ሩም የሚሉትን እሱንም መጨመር ትችላላችሁ። እኔ እንግዲህ ያውና የጨመርኩት ካሮትና ድንች ብቻ ነው የጨመርኩበት ማለት ነው። እንግዲህ እናንተ ቤታችሁ ውስጥ ያለውን ጨምራችሁ መስራት ትችላላችሁ ማለት ነው ውዶችዬ። እንግዲህ ያው እዚህ ጋር ደግሞ ትንሽ የድንብላል ቅጠል ጨመር አድርጌበታለሁ ማለት ነው። ይሄም ቆንጆ ነው። ያው ባዶነስ መጨመር ትችላላችሁ። እኔ ግዝበራ ብቻ ነው የጨመርኩት። እንግዲህ የእናንተ ደግሞ ያው ቤቴ ውስጥ ያለውን ያፈራውን ያው መጨመር ትችላላችሁ። አታክልት የተባለ ማለት ነው። ግድ እኔ የጨመርኩትን ብቻ አይደለም የምትጨምሩት ማለት ነው። ሁሉም እንግዲህ እንደየቤቱ ነው ማለት ነው ውዶችዬ። በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ሀሳብ አስተያየታችሁን በኮመንት ላይ እፈልጋለሁ። እንግዲህ ያውና ሳሎና ላህም እንግዲህ ሰርቻለሁ። በዚህ መልኩ ደርሶልናል ማለት ነው። አሁን እንግዲህ በስሏል። ያውና በጣም ያምራል። በጣም እቀመሰው በጣም ቆንጆ ነው። ከምሬ ነው የምላችሁ። ላይክ እያደረጋችሁ አበረታቱኝ። ያው እንግዲህ ያውና እንግዲህ ምሳዬን ላቀርብ ነው ማለት ነው። እንግዲህ በዚህ መልኩ ደርሶልናል ማለት ነው። ያው ትንሽ ቅጠን ሲል ያው እነሱ ይፈልጉታል። ያው እንደየቤቱ ነው። እንደውም ከዚህም ሊቀጥንም ይችላል ማለት ነው። እና ውዶችዬ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። በዚህ መልኩ እንግዲህ ደርሶልናል ማለት ነው። እናንተም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ ውዶችዬ። ሀገራችንን ሰላም ያደርግልን፣ ኢትዮጵያን ይጠብቅልን፣ ቤተሰቦቻችን ይጠብቅልን፣ ወጥቶ ከመቅረት ይሰውረን። ይኸውና እንደዚህ በጣም ያምራል። ዋው ነው። ስሩና ቅመሱት፣ ስሩላቸው። እናንተ ባትበሉም ያው የጾም ስለሆነ እኔ አልበላም። እንግዲህ እነሱ እንግዲህ በጣም አጣጥመው ላስ አድርገው ነው የሚበሉት። በጣም ነው የሚጣፍጠው። በጣም ቆንጆ ነው። ላይክ አድርጉኝ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። ቻው፣ ቸር ያገናኘን። በሌላ ቪዲዮ እንገናኝ። ሰላም